ነገ ጅቡቲ ውስጥ አንድ ችግር ቢፈጠር፣ ጅቡቲ መንገዷ ቢዘጋ፣ ጅቡቲ ውስጥ ከፍተኛ ቀውጥ ቢነሳ የኢትዮጵያ ሁኔታ፣ የኢትዮጵያ መጻኢ ዕድል፣ የኢትዮጵያ አጠቃላይ ሁኔታ ምን ሊሆን እንደሚችል አስባችሁታል? ሰሞኑን እንግዲህ ብዙ ነገር ስንሰማ ነበረ፣ ብዙ ነገሮችን ስናዳምጥ ነበረ፣ ብዙ ኩነቶችን ስንከታተል ነበር። ግን በጣም ከሳቡኝ ነገሮች ውስጥ አንድ የሚዲያ ትርክት ሳምቲንግ ላይ ጠቅላይ ሚኒስትሩ ቀርቦ የተናገሩት አንድ ኩነት አለ። እሱም ሜቢ ተከታትለን እንመለስና ከዛ በኋላ የለን ሪአክት ማድረግበትን የሆኑትን ኮሜንት ለመስጠት የቀይ ባህር ጉዳይ እንዴት የኛ ሆነ እንዴት ከኛ ሄደ ምርምር ይፈልጋል። እንዴት ማግኘት እንችላለን እንዳናገኝ ምን ያክል ሰው ይፈልጋል። እንዴት አድርገን ነው የምናሳካው ብዙ ስቃይ ይፈልጋል። አትሊስት ግን ኢትዮጵያውያን ያስፈልገናል ላይ መግባባት አለባቸው። በዚያ ምክንያት እኮ ነው መከራ የምናየው። ማዳበሪያ እኛና ኬንያ ገዝተን ኬንያ ናይሮቢ አድርሰው የሚሸጡበት ዋጋና እኛ ኢትዮጵያ የምናመጣበት ዋጋ አንድ ሊሆን አይችልም። ነዳጅ እኛና አንዱ ጎረቤት ሀገር ገዝቶ ሊሆን አይችልም። ፕራክቲካሊ እያየ ነው መከራው፣ ችግሩን እያየ ነው። ይሄ ጉዳይ እኮ ያስፈልጋል ለማሰብ እንዴት ኢትዮጵያውያን ያውም ሚዲያ ላይ የምናወራ ሰዎች እንቸገራለን። ስናሳካው መዋጋት የለብንም፣ ሰው መሞት የለበትም ምናምን አካባቢ ዲፍረንስ ነው ይችላል። አስፈላጊነቱ ላይ ግን መለያየት ተገቢ። እንግዲህ እንደተመለከታችሁት ነው ቪዲዮ ከኛ እንዴት ተወሰደ፣ የኛ እንዴት ነበረ፣ ከመቼ እስከ መቼ እኛ ጋር ቆይቶ ነበረ ይሄ ወደብ የሚሉት በጣም ወደ ኋላ ተመልሶ መመርመር፣ መፈተሽ፣ ማብራራት የሚፈልግ ነው። ከ1934 ዓመት በፊት ወደ ኋላ ተመልሰን ማየት የሚጠበቅብን የአብዛኛው ኢትዮጵያውያን ጥያቄ፣ አብዛኛው ሰው ማወቅ የሚፈልገው በ1983 ዓመተ ምህረት የኢህአዴግ ኃይል ደርግን ገልብጦ ስልጣኑን ሲቆጣጠር የአደራ መንግስት፣ የሽግግር መንግስት ተቋቁሞ ነበረ። የሽግግሩ መንግስት ፕሬዝዳንት የነበሩት መለስ ዜናዊ ናቸው። የሽግግር መንግስቱ ጠቅላይ ሚኒስትር የነበሩት ደግሞ ታምራት ላይኔ ነበሩ። ልክ በ1984 ዓመተ ምህረት የኤርትራ ሪፈረንደም እንዲካሄድ ተወስኖ በወቅቱ የተባበሩት መንግስታት ድርጅት ዋና ጸሐፊ የነበሩት ግብፃዊ ቡትሮስ ጋሊ አዲስ አበባ መጥቶ ይህን ሪፈረንደም ታዝበው ኤርትራን ሲያስገነጥሉ አብሮ አሰብንም አስገንጥሎ የወሰዱበት ስርዓት ኩነት ተከናውኖ ነበር። አንድ የሽግግር መንግስት፣ አንድ የቴከር ገቨርንመንት በሽግግር ሀገሪቱን ያስተዳድራል ሲባል ህገ መንግስቱ ሳስፔንድ ሆኗል። ሀገሪቱን በአዋጅ ማቆየት ማጽናት ነው። መቼ ህገ መንግስት ጸድቆ ሀገሪቱ አጠቃላይ ምርጫ አካሄዳ ፓርላማውን እንድታቋቁም፣ ጠቅላይ ሚኒስትሩን እንድትመርጥ፣ ፕሬዝዳንቱን እንድትመርጥ ህግ አስፈጻሚው አካል እስኪቋቋም ድረስ ሀገሪቱን በአደራ ማቆየት ነው። ልክ የአደራ ዕቃ ወስዶ ራስ ጋር እንደማስቀመጥ ማለት ነው። ግን የሽግግር መንግስቱ ምን አደረገ? የሽግግር መንግስቱ አንድ ትልቅ እና አደገኛ ታሪካዊ ኮንሲኩዌንስ ያለው ነገር ኢትዮጵያ ላይ ወሰነ። ኤርትራን ማስገንጠል፣ አሰብን የሚያክል ወደብ ለኤርትራ መስጠት። ከ1983 እስከ 1987 ባለው ጊዜ ውስጥ ይሄንን ትልልቅ ኩነቶችን አከናወነ። ስልጣን አለው ወይ? አሁን ህግን የተማራችሁ፣ ህግን የምታውቁ፣ ስለ ህግ ዕውቀት አለን የምትሉ፣ የዓለም አቀፍ ህግን የተማራችሁ፣ በዓለም አቀፍ ህጎች ላይ ምርምር ያደረጋችሁ ሰዎች ካላችሁ አንድ የአደራ መንግስት፣ አንድ ቴከር ገቨርንመንት፣ አንድ የሽግግር መንግስት፣ አንድ ትራንዚሽን ገቨርንመንት ይሄንን ስልጣን ማን ሰጠው? ይሄን ማንዴት ማን አስረከበው? ሀገርን የሚያክል ቆርሶ የመስጠት ስልጣን ማንዴት ነበረው ወይ? የትኛው የሀገሪቱ ሰነድ ነው ይሄንን መብት የሚያጎናጽፈው ሚለውን ይሄ ትውልድም ይጠይቃል። አሁን ስልጣን ላይ ያለው ፓርቲ ይጠይቃል። አጠቃላይ ትውልዱም የሚጠይቀው ጥያቄ ይሄ ጥያቄ እስከ ዛሬ መልስ የለውም። እንትኑም ጸጥ ነው፣ ምናምኑም ጸጥ የሆነበት ጊዜ ላይ እንገኛለን። አሁን ጠቅላይ ሚኒስትሩ ይሄንን ሐሳብ ሲያነሱ ከፖለቲካ ጋር ልታያይዙ ትችላላችሁ። ተውት፣ በቃ ጠቅላይ ሚኒስትሩን ትተን አይዲያው ላይ ትኩረት እናድርግ፣ ሐሳቡ ላይ ትኩረት እናድርግ፣ የተነሳው ታሪካዊ ክስተትና ኩነት ላይ ብቻ ትኩረት እናድርግ። ይሄ ነገር መነሳቱ፣ ይሄ ነገር አሁን ይገባናል ብለን መጠየቃችን የዚህ ትውልድ የሆኑ ሰዎች ስህተት ነው። የእውነት ከልባችን አያስፈልገንም። ይሄ ነገር ማዳበሪያ አንስተዋል፣ ነዳጅ አንስተዋል፣ መድኃኒትን አንስተዋል። ወደብ ከሰው ተከራይተን የምንጠቀም ሰዎች ነን። እዛ ማዶ አያችሁ ሆርሙዝ ሰርጥ ሲዘጋ ምን ያክል የኢትዮጵያ አንገት እንቅ እንዳለ
ሁላችንም ተመልክተናል። ነገ ጅቡቲ ውስጥ አንድ ችግር ቢፈጠር፣ ጅቡቲ መንገዷ ቢዘጋ፣ ጅቡቲ ውስጥ ከፍተኛ ቀውጥ ቢነሳ የኢትዮጵያ ሁኔታ፣ የኢትዮጵያ መጻኢ ዕድል፣ የኢትዮጵያ አጠቃላይ ሁኔታ ምን ሊሆን እንደሚችል አስባችሁታል? 95% የሚሆነው የወጪ ገቢ ንግዷን በጅቡቲ በኩል የምታስተናግድ አገር እንዲህ ብላ መጠየቋ ስህተት ነው ወይ ነው አሁን ጥያቄ። ስቴክት የጀስት ፖለቲክሱን ተውት። ፋክቱ ላይ ብቻ ስናተኩር ተገቢ ነው ተገቢ አይደለም ነው ይሄ ነገር። እንደው አያምጣ ጅቡቲ ውስጥ የሆነ ግጭት አይፈጠር። እንደምታውቁት የዓለም ታላላቅ ሀገራት መካከለኛ ፓወር ያላቸው በጣም ሄጂሞኒክ የሆነ ፓወር ያላቸው ሚሊተሪ ቤዛቸውን ጅቡቲ ላይ ተክለዋል። አንድ ቀን ሊጋጩ ይችላሉ፣ አንድ ቀን ሊታኮሱ ይችላሉ። እኛ እናቅም እኮ። እኛ ግን ተስፋችን ሆርሙስ ላይ ሆነ፣ ተስፋችን በጅቡቲ ላይ ሆነ፣ ተስፋችን በሰው ሀገር ህልውና ላይ የተመሰረተ ኢትዮጵያውያን እንጠይቃለን። አሰብ እንዴት ተወሰደ ከኛ? ለምን ተወሰደ ከኛ? እንዴት ከኛ እጅ ሊወጣ ቻለ? ማን ከኛ እጅ አውጥቶ ለኤርትራ ሰጠ? አንጠይቅም እንዴ? ስህተት ነው እንዴ መጠየቅ? ጭራሽ ስህተት ሊሆን አይችልም። እሱን ነው በቃ ሰው ማወቅ ማብራራት ሊገባው የሚገባው ይሄ ነው ለኔ።